የገብረ ተአምር ሰርቶላቸው እዚህ ቦታ ላይ መጥተው ምስክርነት እየሰጡ እንደሚገኙ እኛም በእውነት እግዚአብሔር አምላክ ቅዱስ ዮሐንስ ገብረ ተአምር በመስራቱ ካህናት፣ ዲያቆናት በእውነት የአገር ሽማግሌዎች እዚህ ቦታ ላይ በጣም ከምንም በላይ ሱባኤ እየተያዘ ጸሎት እየተደረገ ኪዳን እየተደረሰ ቅዳሴም በየሳምንቱም በዓል እየተቀደሰ በመሆኑ በእውነት እኛም ጸሎታችን እያረገ ህዝባችንም እየተፈወሰና እየዳነ በመገኘቱ እጅግ በጣም እኛም ደስ ብሎናል። በእውነት እዚህ መምጣት የምትፈልጉት በእውነቴን ነው የምላችሁ፣ በርቱ፣ ጠንክሩ፣ ዳኑ። ድህነት አለው። ቅዱስ ዮሐንስ እንግዲህ 55 ትውልድ እምርልሃለሁ ያለው ጌታ ተመልከቱ። ትልቅ ከልጅነቱ ጀምሮ ክርስቶስን የሚወድ ክርስቶስን ያጠመቀ አምላክ በመሆኑ ጌታ ደግሞ ይሄንን ስልጣን ሰጥቶታልና እኛም በእውነት ባለን አቅማችን በጸሎት እየጸለይን የታመሙትን እየዳሰስን በመስቀል በጸበሉ በእምነቱ በተለያየ በጸሎት እዚህ ቦታ ላይ እንገኛለን ማለት ነው። እዚህ ቦታ መምጣት የምትፈልጉት እንቀበላለን። እንግዲያም ተቀባይ ነን። እግር አጥበን ሁሉን ነገር አድርገን እኛም በረከት እንድናገኝ ነውና እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ ወንድማችን ኪዳነ ማርያም ቅድም አንስቶታል። ዛሬ እንግዲህ የሱባኤ መጀመሪያ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስጋውን ቆርሶ ደሙን አፍሶ በመልዕልተ መስቀል ተሰቅሎ እኛን ለማዳን ሲል ይሄንን ሱባኤ የሚገባበት ዕለት ናትና ዛሬ ስብሰባ አድርገን እንግዳ ሲመጣ እንዴት እንቀበል፣ እንዴት እናድርግ፣ እንግዳ ማረፊያ ቦታ እንዴት እናዘጋጅ እያልን ስንወያይ በመቆየታችን ነው እስካሁን ሰዓት የቆየ ነው። እንግዲህ እንግዶቻችን እግዚአብሔር አምላክ ወደ ቤቱ እንድትመጡ የሱ መልካም ቅዱስ ፈቃዱ ይሁንልን። ሱባኤውን በሰላም አስፈጽሞ አምላካችን ደግሞ ለብርሃነ ትንሣኤው እንዲያደርሰን የሱ መልካም ቅዱስ ፈቃዱ። ወስብሐት ለእግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። እሺ፣ እናመሰግናለን። እግዚአብሔር ይስጥልን። አባታችን እድሜና ጸጋውን ያብዛልን። የአገልግሎት ዘመናችሁንም እግዚአብሔር አምላክ ይባርክልን። እንግዲህ ውድ ተመልካቾቻችን ቀጣይ በሁለተኛ ዙር እመጣለሁ፣ እንገናኛለን። ሰላማችሁ ይብዛልን። እወዳችኋለሁ። ሰላም ሁኑልን። ሰላም ያገናኘን።